ሰላም ጤና ይስጥልኝ ውድ የንጋት ቢዩቲ ቤተሰቦቼ እንዴት ከርማችሁልኛል? ዛሬ እንግዲህ በአዲስ ቪዲዮ ተመልሼላችኋለሁ። ለቻናላችን አዲስ የሆናችሁ ቤተሰቦቼ ሰብስክራይብ በማድረግ ቪዲዮውን ደግሞ እስከመጨረሻ ድረስ እያያችሁ ለወዳጅ ዘመዶቻችሁ አድርሱላቸው። ላይክ እና ሼር እንዳይረሳ። ዛሬ እንግዲህ የምናየው ለፀጉራችን እጅግ በጣም ርካሽ የሆነ በ3 ቀናት ውስጥ ብቻ ፀጉርን በከፍተኛ ፍጥነት እንዲያድግ የሚያደርግ ድንቅ የመድኃኒት ባህሪ ያለውን ውህድ ነው ማካፈላችሁ። ይህንን ውህድ ለፀጉር እጅግ በጣም ጠቃሚ ነው። እስካሁንም 5000 ሰዎች ይህንን ውህድ ተጠቅመው ምስክርነታቸውን አካፍለዋል። ከመጠቀማቸው በፊትና አሁን ስላለው ለውጥ ከፍተኛ ልዩነትን አስተውለዋል። የእነዚህ ሁሉ ፀጉር ልክ የማበረታቻ ክትባት ወይም ቦስተር ዶዝ እንዳገኘ ሁሉ በከፍተኛ ፍጥነት እያደገ ነው። ከሁሉ በላይ ደግሞ ለአመታት ፀጉራቸው ማደግ አቁሞ የነበሩና ሙሉ በሙሉ በራሰ በራነት ተስፋ ቆርጦ የነበሩ ሰዎች በዚህ ውህድ 100% የፀጉር መብቀልን አግኝተዋል። ይህ ፍጹም የተረጋገጠ ውህድ ነው። የተጠቀሙት ሁሉ ረጅም ፀጉርን አግኝተዋል። የእናንተም ፀጉር እንዲያድግ ከፈለጋችሁ በእርግጠኝነት ሞክሩት። ከተጠቀማችሁ በኋላ 100% ውጤቱን ታገኙታላችሁ፣ ቃል እገባላችኋለሁ። የሽንኩርት አስደናቂ ጥቅሞች። ብዙ ሰዎች ሽንኩርት ለምን ሁል ጊዜ ይታያል ብለው ሊያስቡ ይችላሉ። ሽንኩርትን በፍጹም አታቅልሉት። የፀጉር መርገፋችሁ በጣም የከፋና የፀጉራችሁ እድገት ሙሉ በሙሉ ከቆመ አሁን አንድ ሽንኩርት ብቻ ለምግብ ማጣፈጫነት ብቻ ሳይሆን ለፀጉራችሁም ለውጥ ያመጣል። ሳይንሳዊ ምርምሮችም ሽንኩርት 100% የፀጉርን እድገት እንደሚያፋጥን አረጋግጠዋል። ምርምሩ የተካሄደው ፀጉራቸውን ሙሉ በሙሉ ባጡ 22 ሰዎች ላይ ነው። ይህንን ውህድ በተለየ መንገድ በቀን 2 ጊዜ እንዲቀቡ ተደርጎ ነበር። ታዲያ ውህዱን በጥንቃቄ ተጠቀሙበት። ካልሆነ ግን ፀጉራችሁን ለመቆጣጠር እስከሚያስቸግር ድረስ በጣም ሊያድግ ይችላል። በሽንኩርቱ ምክንያት እጅ ላይ ያለውን ቀለም ልብ በሉ። ይህ የሆነው ቀይ ሽንኩርት ስለተጠቀምን ነው። ቀይ ሽንኩርት፣ ብርቱካንና ካሮት የፕሮቲን ይዘት አላቸው። በአሁኑ ጊዜ በገበያ ላይ ኬሚካሎችን በፕሮቲን ስም በመሸጥ የሚያቀርቡት ሕክምናዎች ለ2 ቀናት ብቻ የሚያበሩና በኋላ ግን ፀጉርን ወደ ጨለማና ከፍተኛ ጉዳት የሚቀይሩ ናቸው። ከገበያ የሰልፌት ምርቶችን በመግዛት ፀጉራችንን እያበላሸብን ሲሆን የፀጉር ፕሮቲኖችንም ሙሉ በሙሉ ያጠፋብናል። እኔ የምነግራችሁ ግን ሽንኩርት በጣም ከፍተኛ መጠን ያለው ፕሮቲን እንደያዘ ነው። ይህንን ውህድ አዘጋጅታችሁ ከተቀባችሁ እያንዳንዱ የፀጉራችሁን ንብብር በፕሮቲን ይሞላዋል። ወደ ውህዱ አዘገጃጀት እንሂድ። የመጀመሪያው እንግዲህ ሽንኩርቱን በትንንሽዬ ቁርጥራጮች ውስጥ በመክተፍ በመፍጫ ውስጥ ጨምረን እንፈጨዋለን ማለት ነው። ሽንኩርት በራስ ቅል ውስጥ የደም ዝውውርን በከፍተኛ ሁኔታ የሚያፋጥንልን ሰልፈርን ይዟል። ይህም ታዲያ የፀጉር መርገፍን ሙሉ በሙሉ ያስወግዳል። አዲስ ፀጉርን እንዲበቅል ያደርግልናል ማለት ነው። ሁለተኛው እኔ ራሴ በፀጉሬ መርገፍ ስቸገር ነበር። በደፋሁት ቁጥር ፀጉሬ ስለሚረግፍ ማበጠር እንኳን ያስፈራኝ ነበር። ውድ የሆኑ ይዘቶችን፣ ሻምፖችንና ሁሉንም ነገር ሞክሬ ነበር። ነገር ግን ይህንን ውህድ ለ2 ወይም ለ3 ጊዜ ብቻ ስጠቀም ፀጉሬ 100% ለውጥ አግኝቼበታለሁ። አሁን ፀጉሬ በፍጥነት አይረግፍም። ሶስተኛ ሽንኩርት በርካታ ማዕድናትን ይዟል፣ ቫይታሚን ሲ እና ቢ6ን። እነዚህም ወደ ፀጉር ስሮች ዘልቀው በመግባት በፀጉር ውስጥ የኮላጅን ምርትን በፍጥነት ያሳድጋሉ፣ ፀጉርን ሙሉ በሙሉ ያድሳሉ፣ ጤናማም ያደርጋሉ። የፎሮፎር ማሳከክና ያለ እድሜ ሽበትን ያስወግዱልናል። በመቀጠል 1 የሻይ ማንኪያ የአሎቬራ ጄል እና ከ3 እስከ 4 የሚሆን የሻይ ማንኪያ የወይራ ዘይት እንጨምርበታለን። ማንኛውም አይነት የወይራ ዘይት መጠቀም እንችላለን። የወይራ ዘይት በጣም ቀላል ነው። በፀጉራችን ላይ ለዘመናት ጥቅም ላይ የዋለና ጠቃሚ እንደሆነ የሚታወቅ ነው። የወይራ ዘይትን ለረጅም ጊዜ ከተጠቀሙ ፀጉር እንዳይሸብት ይከላከላል። የወይራ ዘይት ላውሪክ አሲድ ስላለው ፀጉርን ጤናማ ያደርግልናል። ሁሉንም ንጥረ ነገሮች በአንድ አዋህዶ በደንብ ከተቀላቀለ በኋላ የፀጉር ማሳደጊያ ሴረሞችን ወይም ሄር ግሮዝ ሴረም ዝግጁ ሆኗል። ይህንን የተዘጋጀ የፀጉር ሴረም በቀጥታ ወደ ፀጉራችን ስር መቀባት ትችላላችሁ ማለት ነው። ይህንን ሴረም በፀጉራችሁ ላይ ለሰዓታት ማቆየት ካልፈለጋችሁ ምንም ችግር የለውም። ለሰዓታት ማቆየት የማይጠይቅና 100% ውጤት የሚሰጥልን ሌላ መንገድ እነግራችኋለሁ። የዳይ ሻምፖ አጠቃቀሙ። ይህንን ውህድ ለፀጉራችሁ ተስማሚ ከሆነና ከምትወዱት ማንኛውንም ሻምፖ ጋር መቀላቀል ትችላላችሁ።
ጸጉራችሁን ስታበጥሩት ወለሉ ላይ ሙሉ በሙሉ የሚሸፈን ከሆነ ጸጉራችሁ በጣም ቀጥኖ የራስ ቅላችሁ የሚታይ ከሆነ በተጨማሪም የፈለጋችሁትን የጸጉር ስታይል ለመስራት ካስቸገራችሁ እኔ በመመክራችሁ መንገድ በዚህ ሻምፖ ጸጉራችሁን በሳምንት 2 ጊዜ መታጠብ ጀምሩ። ጸጉራችሁ ወፍራም ሆኖ ያድጋል። እሺ ቤተሰቦቼ ይህ ቪዲዮ እንግዲህ ምን ያህል እየረዳችሁ እንደሆነ ለማወቅ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላ ቪዲዮ እንድሰራላችሁ የምትፈልጉትም ካለ ኮሜንት ላይ አሳውቁኝ። ወደ ጉዳያችን እንመለስ። እንዴት ነው መጠቀም የሚቻለው? እንደ መደበኛ ሻምፖ ከመታጠባችሁ በፊት ይህንን የተዘጋጀ ሻምፖን ጸጉራችሁ ላይ ተቀቡታላችሁ። ነገር ግን ከተቀባችሁት በኋላ ጸጉራችሁን ቢያንስ ለ2 እስከ 3 ደቂቃ ድረስ ማሸት ያስፈልጋል። ያኔ ነው በጸጉራችሁ ላይ በፍጥነት መስራት የሚጀምረው። በራስ ቅላችሁ ላይ ከፍተኛ ማሳከክ ካለ ወይንም ጸጉራችሁ በጣም ህይወት አልባና ደረቅ ሆኖ በፍጥነት እየረገፈ ከሆነ ታዲያ በዚህ ሻምፖ ብቻ ታጠቡት። የጸጉር ችግሮቻችሁን ሙሉ በሙሉ ያስወግዳል። ጸጉራችሁ በጣም አንጸባራቂ ሆኖ የጸጉር መርገፍን ሙሉ በሙሉ ይቆማል ማለት ነው። ሌላው ሁላችንም ትልቅ ስህተት የምንሰራው ነገር አለ። ብዙ ጊዜ ጸጉራችንን ከታጠብን በኋላ በፎጣ በኃይል ለማድረግ እንሞክራለን። ይህ ግን ጸጉራችንን ስለሚያዳክምና ለከፍተኛ የጸጉር መርገፍ ምክንያት ስለሚሆን ትክክለኛውን መንገድ መከተል ይኖርብናል። ከታጠብን በኋላ ጸጉራችንን በፎጣ ጠቅልለን ማቆየት ያስፈልጋል። የጸጉራችንን እርጥበት ለመጠበቅና ጸጉራችንን ለረጅም ጊዜ ጤናማና ጠንካራ እንዲቆይ በሰፊው ጥርስ ባለው ማበጠሪያ ማበጠር ያስፈልጋል። ይህንን ሻምፖ በሳምንት 2 ጊዜ መጠቀም ይኖርብናል። እሺ የዛሬው ቪዲዮ እንዴት እንደወደዳችሁት በኮሜንት አሳውቁኝ። ከተመቻችሁም ላይክ ማድረጋችሁን እንዳትረሱ። ይህንን የቤት ውስጥ የዳይ ሻምፖ በእርግጠኝነት በጸጉራችሁ ላይ ሞክሩት። ምክንያቱም የቤት ውስጥ ውህዶችን መጠቀም የተለየ ደስታ አለው። ለተጨማሪ መረጃዎች ታዲያ እኛን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቻው ቻው።